ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ አጠር አድርገን የምንነጋገርበት ነገር ይኖረናል። አብዛኞቻችን ውስጥ የምንከተለው ነገር ምንድነው? ነገሮችን ለመጀመር መፍራት፣ ለመሞከር መቸገር፣ እምቅ ችሎታ፣ አቅም፣ ጊዜ እያለን ድርጊትን ለማድረግ ያን ነገር ለመጀመር ወደኋላ ማፈግፈግ ይታይብናል። ይህ የሚሆነው ለምን ይመስላችኋል? ውድቀትን በመፍራት ነው። አንድ ሰው የሆነ ነገር ለማድረግ አቅዶ አስቦ እየሰራ ወይም እየተንቀሳቀሰ ወይም ደግሞ ለመሞከር እያሰበ አይሳካ ይሆን? ብወድቅስ ባይሳካስ? ፍራቻ፣ እንደነዚህ አይነቶችን ፍራቻ ከውስጣችን አውጥተን ማስወገድ መቻል አለብን። አንድ ሰው ሊደርስበት ያሰበው ዓላማ እስካለው ድረስ በምንም አይነት መሰናክል ውስጥ ቢሆንም ያልፋል። ምክንያቱም ያሁን ላይ የመጣው መሰናክል አይደለም ያ ሰው የሚያየው ነገ ላይ የሚደርስበትን ትልቅ ደረጃ ነው። እዛ ቦታ ላይ ቢደርስ እኮ ከራሱ አልፎ በጣም ብዙ ሰዎችን መጥቀም የሚችልበት ነገር ሊሆን ይችላል ምናልባት እና ዓላማ እስካላችሁ ድረስ ለዓላማችሁ ታገሉ። በቃ ብዙ አይነት መሰናክሎች አሉ፣ ይሄ ግልጽ ነው። እነዛ ነገሮች አልፎ ለዓላማ መኖር አንዱና ትልቁና ዋነኛው ነገር ነው። ሌላው ነገሮችን በትኩረት መመልከት ነው። ነገሮችን አትኩረን በመመልከት ጉዟችንን መጀመር እንችላለን። አሁን ላይ አብዛኞቻችን ራሳችን የምንጠይቀው ነገር አለ። በየትኛው ቴክኒክ ወይም ደግሞ የትኛውን አይነት ዘዴ ብጠቀም ነው ለውጥ ማምጣት የሚችለው እያልን ሁልጊዜም ራሳችንን እናስጨንቀዋለን በሀሳብ በጥያቄ። ይሄንን ነገር ደግሞ መለወጥ እንችላለን። ምክንያቱም ቆም ብለን ማሰብ፣ በቃ ጊዜ ሰጥተን ለራሳችን በደንብ ካሰብን ይህንን ነገር መፍታት እንችላለን። ምክንያቱም እንዴት ነው? አሁን 24 ሰዓት አለን። 24 ሰዓት ውስጥ የስራ ሰዓታችን አለ፣ የእረፍት ጊዜያችን አለ። አሁን በቀን ውስጥ እንኳን ስራ በምንሰራበት ሰዓት የምሳ እረፍት የሆነ እረፍት ሊኖረን ይችላል መሀል ላይ። በዛች እንኳን ጋፕ ውስጥ ለራሳችን እናስብበታለን ወይስ ማታ ከመተኛታችን በፊት ወደ አልጋችን ከመውጣታችን በፊት ስለ ቀኑናችን እና በቃ ስለ ራሳችን ምን እናስባለን? ምን ላይ ነው ያለሁት? ምን እያደረኩ ነው? ምን እየተገበርኩ ነው? ምን አይነት ሁኔታ ላይ ነው ያለሁት? ይሄንን ያደረኩት ለምንድን ነው? ይሄንን ድርጊት ደግሞ ይሄንን ነገር ባደርገው ደግሞ ነገ ላይ የተሻለ ነገር አመጣበታለሁ ብላችሁ አስባችሁ ታውቃላችሁ? ስለራሳችሁ ቆም ብላችሁ በደንብ ልታስቡበት ይገባል። ይሄ ግዴታም ጭምር ነው። ምክንያቱም ነገ የተሻለ አደርጋለሁ ብሎ ለሚያስብ ሰው ዛሬ ላይ ያለውን ነገር ማስተካከል መቻል አለበትና ቆም ብለን ስለራሳችን ጊዜ ሰጥተን በደንብ ማሰብ መቻል አለብን። እኛ የሞከርነውን እኛ ያሰብነውን ነገር ደግሞ ወደ ተግባር ማስገባት ደግሞ መቻልም አለብን። በነገራችን ላይ ራስን ለመለወጥ በጣም ብዙ ከባድ አይደለም። እኛ እንደምናስበው ጊዜ ለራሳችን መስጠት ብቻ ነው የሚጠበቅብን። ለራሳችን ጊዜ ከሰጠን በስራ ቦታችን ላይ የተሻለ ለውጥ ማምጣት እንችላለን። በተሰማራንበት ስፍራ ከአስተሳሰባችን ጀምሮ ራሳችንን እያስተካከልን መምጣት እንችላለን። ሌላውና ዋነኛው ነገር ደግሞ እምነት ነው። እኛ ማመን አለብን። እንደምንችል እንደምናደርገው ማመን መቻል አለብን። እኛ ያላመንበትን ነገር በፍጹም እናደርገው አንችልም። ነገሮች የሚጀምሩት ከመሞከር አልፎ ከማሰብ አልፎ ድርጊቶችን ከመንቀሳቀስ አልፎ ዋናው ነገር እምነት ነው። ማመን መቻል አለባችሁ። እኔ ይሄንን ነገር አደርገዋለሁ ብላችሁ ያመናችሁበትን ነገር ሌላም ሰው ታሳምናላችሁ። ሀሳባችሁም ደግሞ በማንኛውም ነገር ላይ ተቀባይነትን ታገኙበታላችሁ። ይህን ስል ምን ማለቴ ነው? በቃ በየዕለት እንቅስቃሴያችን ባለችን በ24 ሰዓት ውስጥ የሆነ አይነት መፍትሄ ወይም ደግሞ በቃ አዲሽናል ለራሳችን ልንጨምርለት የሚገባ አንድ ነገር መኖር መቻል አለበት። ቢያንስ በአንድ ቀን ውስጥ ሁልጊዜም ቢሆን እቅድ ሊኖረን ይገባል። የእቅድ ሰዎች መሆን መቻል አለብን። ምክንያቱም እቅድ የሌለው ሰው ማለት ልክ እንደ ወራጅ ውሃ ነው። ምክንያቱም
ወራጅ ውሃ በተቀደደላት ቦይ ብቻ ነው የሚሄደው። ራሱ ሊያስተካክለው የሚችለው ነገር የለም። እቅድ የሌለውም ሰው ማለት ያው ነው። በቃ እለት ላይ ዛሬ ላይ ባገኘው ነገር ላይ ብቻ ነው የሚንቀሳቀሰው። ነገ ላይ ምንም አይነት አላማ የለውም፣ ፕሮግራም የለውም፣ እለውጠዋለሁ የሚለው ነገር የለውም። ከሌ እንዲባረግ ባግዝ ብሎ የሚያስበው ነገር የለውም። ዛሬ ላይ ምቹ ሆኖ ያገኘው ነገር ላይ ብቻ ደስተኛ ሆኖ ማሳለፍ፣ ይሄ ነው እቅድ የሌለው ሰው ብዙ ጊዜ የሚያደርጋቸው ተግባሮች ማለት ነው። ሁሌም ቢሆን ቀላልና ምቹ የሆነው መንገድ ነው የሚመርጠው። ሌላው ለዓላማ መኖር አለብን። ሁላችንም ቢሆን ለዓላማችን መኖር መቻል አለብን፣ መድከም አለብን። ዓላማ ሲኖረን የምንጀምረው ወይም የምንታገለው ትግል ደስ ይላል። ፍሬውን ስለሆነ ነገ ላይ የምናየው ማለት ነውና አይሳካልኝ ይሆን፣ ወድቅ ይሆን፣ ውድቀትን ፍራቻ፣ ወደ ተግባር አለመግባትን ሙሉ ለሙሉ ይሄንን ነገር አስወግደን መጣል አለብን። የተለያዩ ኔጌቲቭ የሆኑ ነገሮች ይመጡብኛል በማለት እንደነዚህ አይነቶችን ፍራቻ ማስወገድ አለብን። ምክንያቱም ዓላማ ያለው ሰው እነዚህን ነገሮች በተቃራኒው ነው አዙሮ የሚመለከተው እንጂ እነዚህ ነገሮች ዳይሬክት ይመጣሉ ብሎ እንደዛ የማይሆን ፍራቻ ውስጥ አይገባም። 100% ትክክል ለመሆን አትሞክሩ። ስህተታችሁን እያረማችሁ ወደፊት መሄድ ብቻ ነው። በተጨማሪ ደግሞ ፍላጎታችሁን መረዳት አለባችሁ። ምን እንደምትፈልጉ ማወቅ ይሄ ከእናንተ ይጠበቃል። ፍላጎታችሁን በደንብ ከተረዳችሁት ቀጣይ ወደምትሄዱበት እርምጃ ለመጓዝ በጣም ቀላል ነው የሚሆነው ማለት ነው። ሌላው ነገር ደግሞ አለመሸሽ፣ ሁኔታዎችን አለመሸሽ፣ ከመሸሽ መጋፈጥ፣ ኔጌቲቭ ሳይድን በመፍራት ብቻ ወደ ኋላ ማፈግፈግ አያስፈልግም። አሁን አብዛኞቹ ሳይኮሎጂ ምሁራኖች ይላሉ ስሜታችሁን ከተረዳችሁት ሁሉንም አይነት ነገር እንዳመጣጡ መመለስ ትችላላችሁ። ሁኔታዎችን መረዳት፣ እኛ ራሳችን የሚሰማንን ስሜት ለድርጊቶቹ ምን አይነት ምላሽ ልንሰጥ እንደምንችል ይሄንን ነገር በደንብ አድርገን ስሜታችንን ማወቅ አለብን። ኤክስፒሪየንስድ መሆን የምትፈልጉ ከሆነ በየቀኑ በየሰዓቱ የሚመጡትን ቻሌንጆች እነሱን የግድ ነው በደስታ ማሳለፍ አለባችሁ። አሁን ለምሳሌ እንዴት ነው እንደዚህ ስላችሁ በቃ መገፋት ሊሆን ይችላል፣ በሰዎች መረሳት፣ መናቅ፣ እናንተ በጣም ትኩረት ሰጥታችሁ ያደረጋችሁትን ነገር በሰዎች ዘንድ ትኩረት ልታጡበት ትችላላችሁ። ይሄንን ነገር በጸጋ ተቀብላችሁ በእነዚህ ነገር ሁሉ ራሳችሁን እያጠናከራችሁ ነው የምታልፉት። አንደኛ እንደ ድካማችሁ ላይሆን ይችላል የምታገኙት መልስ፣ ያ ነገር በሀሳብ ያሳድጋችኋል፣ ሶሻል ላይፋችሁን ያጠናክርላችኋል። የተለያዩ የመንፈሳዊና አካላዊ ላይ የሚመጡ ብዙ አይነት ጥንካሬዎችን ያሳልፉላችኋል። ለምን ኤክስፒሪየንስ ልትሆኑ የምትችሉት በእንደዚህ አይነት ድርጊቶች ስታልፉ ብቻ ነው። ኮምፎርቴብል ዞን ከሆነ ሁልጊዜ ለምንም አይነት ነገር ከበድ ያለ ነገር ይቀርና ቀለል ያለች ነገር እንኳን በደንብ ማለፍ ይከብደናልና እነዚህን ሁሉ ቻሌንጆች በጎ ተጽዕኖ መልካም ፍሬ ስላላቸው ልትወዷቸው ይገባል። ተጽዕኖ ፈጣሪ ሰው ደግሞ መሆን ከፈለጋችሁ በየቀኑ ራሳችሁን መገምገም መቻል አለባችሁ። የዕለት ውሏችሁን፣ የምትሰሩትን ወይም ደግሞ የራሳችሁን ዴይሊ ፕላን ሊኖራችሁ ይችላል። እያንዳንዱ ነገራችሁን ራሳችሁን በየቀኑ መገምገም መቻል አለባችሁ። ዛሬ ላይ ያለፋችሁት ቻሌንጅ አለ ወይም የሰራችሁት ደግሞ ስራ አለ። እያንዳንዱ ነገር ምልክት እየሰጣችሁበት ማለፍ መቻል አለባችሁ። በብልሃት ነው ነገሮችን በሙያም በተግባርም መስመርና ቅርጽ ልታስይዙት የምትችሉትና በእነዚህ ነገሮች ሞር አእምሯችሁን እያጎለበታችሁ ራሳችሁን በደንብ በአካልም አእምሯዊ ለውጥም ሀሳብ ላይ እድገት እያመጣችሁ ራሳችሁን ኢኮኖሚያችሁን በደንብ አድርጋችሁ ማሳደግ ትችላላችሁ። ለምን ኢኮኖሚካሊ ካደጋችሁ በዛ በኩል የሚመጣውን አንድ ቻሌንጅ ታልፋላችሁ። ሀሳብ ላይ ደግሞ
የተለያየ አይነት ነገሮችን ተሰበስቡና ወደ አንድ ታመጡታላችሁ። ይሄ ደግሞ ሀሳባችሁ ላይ የተሻለ ፍሬ እንዲኖረው ያደርጋል። ለሌላም ሰው የምታስተላልፉት ነገር ቢኖር በደንብ ተጽዕኖ መፍጠር ትችላላችሁና መቻልን ለራሳችሁ ሁልጊዜም ንገሩት። እችላለሁ እኔ ብላችሁ ሁልጊዜም መቻል የሚለውን ነገር ለራሳችሁ መንገር መቻል አለባችሁ። በየቀኑ ራሳችሁን አሳድጉ። በየቀኑ ምን ልወቅ፣ ምን ልረዳ፣ ምን አይነት ሰዎች ጋር ብቀርብ በምን አይነት ወይ ነገሮችን ላሳድግ እችላለሁ ብላችሁ የራሳችሁን ለውጥ በደንብ ልታገኙ የምትችሉት እነዚህ ነገሮች ላይ ትኩረት ሰጡ ነው። አሁን ለምሳሌ በየቀኑ ትውላላችሁ ወይ ስራ ሊሆን ይችላል። በማንኛውም የስራ ቦታ በተሰማራንበትና ምን ይጠቅመኛል ብለን መጀመሪያ ራሳችንን መገምገም አለብን። ከምንጠቀመው ሶሻል ሚዲያ ጀምሮ ዝም ብሎ በሳቅ በፌስቡክ ዋይታ የምናሳልፈው ሰዓት ነው የሚበልጠው። ለምሳሌ ሶሻል ሚዲያን እንኳን ብንጠቀመው ወይስ ትምህርታዊ ነገር እናይበታለን። ራሳችንን ሊያሳድግልን የሚችል አይምሮአችንን፣ አስተሳሰባችንን፣ ብስለታችንን ይህን ነገር ሊያሳድግልን የሚችል ነገር እንጠቀምበታለን ከሶሻል ሚዲያ ጀምሮ። ሁለት ደግሞ አብረናቸው ከምንውላቸው አጠገባችን ካሉ የስራ ባልደረባ ጓደኞች ከነሱ ምን አይነት ልምዶችን እየወሰድን ነው? ይጠቅሙናል ወይስ ይጎዱናል? ይህንን ነገር በደንብ አድርገን ማየት መቻል አለብንና ዋናው ነገር ሜይን ፖይንቱ በቃ የምትደክሙበት ነገር ላይ ብቻ ሳይሆን የምታተርፉበት ነገር ላይ ትኩረት ሰጡ። መድከም እንዳለ ሆኖ ድካማችሁ ግን ከንቱ እንዳይሆን የምታተርፉበትን ነገር ፈልጋችሁ በደንብ እሱ ላይ ትኩረት ሰጣችሁ ስሩ። ራስን ማሳደግ ይቻላል። ባላችሁበት ብቻ አትቁሙ። በቃ አንድ ነገር ላይ ካላችሁ እዛ ላይ መቆም የለባችሁም። ወጣቶች ናችሁ፣ ልጆች ናችሁ። በደንብ የመሮጫ ጊዜ፣ በደንብ የመስሪያ ጊዜ፣ በደንብ የማሰቢያ ጊዜ አለን። ተማሪውም ቢሆን በትምህርቱ፣ ሰራተኛውም ቢሆን ባለበት የስራና የሙያ ዘርፍ እለት አዳዲስ ሀሳቦችን መፍጠር አለብን እና ውድ ቤተሰቦቼ ነገሮችን በልምምድ ማድረግ ትችላላችሁ። አትይታ አንድ የዩቲዩብ ፔጅን ሰብስክራይብ አድርጉ፣ ቤተሰቡ ነው። አልጎሪዝሙ ደግሞ ከፍ እንዲያደርገው ማድረግ ያለባችሁ ነገር አድርጉ። ወዳችኋለሁ።